ሰላም እንዴት ናችሁ? ዶክተር ሶፎንያስ ኤርሚያስ ነኝ። ዛሬ ደግሞ ስለ መቀመጫ ላይ ኪንታሮት እንነጋገራለን። የመቀመጫ ላይ ኪንታሮት ምንድነው? እንዴት ይመጣል? መፍትሄውስ ምንድነው? በቤት ውስጥ ምን ማድረግ እንችላለን? የሚሉትን እነዚህ ነገሮች ስለ መቀመጫ ላይ ኪንታሮት በደንብ እንነጋገራለን። ተከታተሉ። የመቀመጫ ላይ ኪንታሮት ማለት መቀመጫ አካባቢ መጸዳጃ አካባቢ የሚገኙ ደም ስሮች ማበጥ ነው ማለት ነው። በሁለት እንከፍለዋለን። የመጀመሪያውን ኢንተርናል ወይም ደግሞ ውስጣዊ ኪንታሮት እንለዋለን። ይሄ ውስጣዊ ኪንታሮት ብዙውን ጊዜ ህመም የለውም። እንዲሁም ደግሞ ሲደማ የሚደማው ብራይት ሬድ የምንለው ወይም ደግሞ በጣም የቀላ ደም ይደማል ማለት ነው። ሁለተኛው ደግሞ ውጫዊ ኪንታሮት እንለዋለን። ይሄ እጅግ በጣም ህመም ያለው እንዲሁም ደግሞ ማሳከክ አለው። ህመሙ የሚገለጽ አይነት አይደለም። ብዙውን ጊዜ ታካሚዎች እንደሚሉት ከሆነ ማለት ነው ህመሙ እጅግ በጣም ከፍተኛ ነው። ለዚህ የመቀመጫ ላይ ኪንታሮት በእነዚህ በሁለቱ ይከፈላል ማለት ነው። አሁን ደግሞ የመቀመጫ ላይ ኪንታሮት በምን ምክንያት ይመጣል የሚለውን ነገር ልንገራችሁ። የመጀመሪያው መታወቅ ያለበት ነገር ረጅም ሰዓት ስልካችሁን ይዛችሁ ገብታችሁ ሽንት ቤት አትቀመጡ የሚባለው በዚህ ምክንያት ነው። ለምንድን ነው? መቀመጫ ሽንት ቤት በምትጠቀሙበት ጊዜ መቀመጫው ላይ ረጅም ጊዜ በምትቀመጡበት ሰዓት አንደኛ ግራቪቲ ይጎትታል ማለት ነው። ለዚህ ረጅም ሰዓት በምታመጡበት ጊዜ ስልካችሁን ይዛችሁ እየተጠቀማችሁ አቴንሽናችሁ ያለው ስልካችሁ ላይ ስለሚሆን ረጅም ሰዓት በምትቀመጡበት ጊዜ የዛኔ የመቀመጫ ላይ ኪንታሮት አንደኛ የሚወጣበት ምክንያት ነው ማለት ነው። ሁለተኛ ደግሞ ድርቀት ነው። ድርቀት ያለበት ኮንስቲፔሽን የምንለው ድርቀት ያለበት ሰው እጅግ በከፍተኛ ደረጃ ስለሚያምጥ ያም የመቀመጫ ላይ ኪንታሮት እንዲወጣ ያደርጋል ማለት ነው። ሶስተኛው ደግሞ በቂ ፋይበር አለመመገብ ነው። በቂ ፋይበር የማትመገቡ ከሆነ ለድርቀት ትጋለጣላችሁ። ፋይበር ምንድን ነው የሚለው? ፋይበር ማለት ከተለያዩ ጥራጥሬዎች እንዲሁም ደግሞ ከአትክልቶች የምናገኘው ንጥረ ነገር ሲሆን እጅግ በጣም ብዙ ጥቅም አለው። እሱን ራሱን የቻለ ቪዲዮ አዘጋጃለሁ። ነገር ግን ሽንት ቤት በምትገቡበት ጊዜ ሁለት አይነት ፋይበር አለ፣ ሶሉብል እና ኢንሶሉብል፣ የሚሟሟና የማይሟሟ ማለት ነው። የማይሟሟው ስቱል እንዲያዝ ሽንት ቤት በምትገቡበት ጊዜ ይቅርታ ለቋንቋዬ ሰገራ እንዲያዝ ይረዳል ማለት ነው። ኢንሶሉብል የሚሟሟው ደግሞ ሶሉብል የምንለው ደግሞ እሱ ደግሞ ውሃ እንዲይዝና ድርቀት እንዳይፈጠር ያደርጋል ማለት ነው። ለዚህ በአግባቡ ፋይበር የማትመገቡ ከሆነ ለድርቀት ትጋለጣላችሁ ማለት ነው። ሌላ ደግሞ ከፍተኛ የሆነ የሰውነት የክብደት መጠን ነው። ይሄም ለድርቀት ያጋልጣል። ሌላ ነገር ደግሞ እርግዝና ነው። በእርግዝና ጊዜ የሆርሞን መቀየር የመሳሰሉ ነገሮች ስለሚኖሩ ይሄም ለመቀመጫ ላይ ኪንታሮት ያጋልጣል ማለት ነው። እንዲሁም ደግሞ ዋነኛ ትልቁ ነገር ሽንት ቤት በምትገቡበት ጊዜ በከፍተኛ ደረጃ ማማጥ፣ ይሄም ለኪንታሮት ሊያጋልጥ ይችላል። ሌላ ደግሞ በእድሜ ነው። በእድሜ ብዛት የሰውነት መድከም የሰውነት ቲሾዎች መሳሳት ስለሚኖር ይሄም ለመቀመጫ ላይ ኪንታሮት ያጋልጣል ማለት ነው። ስለዚህ እነዚህ የነገርኳችሁ ነገሮች ለመቀመጫ ኪንታሮት የሚያጋልጡ ናቸው። በተለይ ደግሞ እድሜን መከላከል አትችሉም እንጂ አብዛኛውን መከላከልና ማድረግ የምትችሏቸው ነገሮች ናቸው የመቀመጫ ኪንታሮት እንዳይዛችሁ ማለት ነው። ለምሳሌ ሽንት ቤት ረጅም ሰዓት አለመቀመጥ ማድረግ የምትችሉት ነገር ነው። ለዚህ አብዛኞቹ ማድረግ የምትችሏቸው የመቀመጫ ኪንታሮት እንዳይዛችሁ መከላከል የምትችሏቸው ነገሮች ናቸው ከእድሜ በስተቀር። ለዚህ ወደ ቀጣይ ደግሞ እንሂድ። አሁን ደግሞ ምልክቶቹ እናውራ። ምልክቶቹ የመጀመሪያው ምልክት ምንድን ነው? የመቀመጫ ላይ ኪንታሮት መድማት ነው። መድማት ማለት ቀላ ያለ ደም መድማት። ሌላው ምልክት ደግሞ ማሳከክ፣ መቀመጫ አካባቢ ከፍተኛ የሆነ ማሳከክ፣ እንዲሁም ደግሞ መቀመጫ አካባቢ እብጠት፣ አነስ ያለች እብጠት መሰማት። ሌላ ደግሞ መቀመጫ አካባቢ ከፍተኛ የሆነ ህመም እንዲሁም ደግሞ የሚምለጨለጭ ሚውከስ መመልከት ማለት ነው። እነዚህ የመቀመጫ ላይ ኪንታሮቶች ምልክት ሊሆኑ ይችላሉ። ነገር ግን መታወቅ ያለበት ነገር የመጀመሪያው ነገር ደም በምትመለከቱበት ጊዜ የመቀመጫ ኪንታሮት ብቻ ስለማይሆን ምልክቱ የሚታወቀው ሐኪም አይቶ ከመረመረ በኋላ ነው። ለዚህ የመቀመጫ ኪንታሮት ነው ተብሎ እስኪረጋገጥ ድረስ ደም መመልከት፣ በፍጥነት ወደ ሆስፒታል መሄድ ያስፈልጋል። የመጀመሪያ በቤት ውስጥ ማድረግ የምትችሉት ነገር ፋይበር መመገብ ነው። ፋይበር መመገብ እጅግ በጣም አስፈላጊ ነው፣ ለአጠቃላይ ጤንነትም ማለት ነው። እጅግ በጣም በአንጀታችን ውስጥ የሚኖሩ ባክቴሪያዎች ፋይበር መመገብ አለባቸው በጤንነት ለመቀጠል ማለት ነው፣ ለሰውነታችን አስፈላጊ የሆኑ ባክቴሪያዎች። ለዚህ ፋይበር ብዙ ነው ጥቅሙ፣ እንደነገርኳችሁ እሰራበታለሁ ቪዲዮ። ነገር ግን ፋይበር መመገብ ለድርቀትን ለመከላከልና ሄሞሮይድን ወይም ደግሞ ኪንታሮትን ለመከላከል ይረዳል ማለት። ለዚህ ከተለያዩ አትክልትና ፍራፍሬዎች ከጥራጥሬዎች የመሳሰሉት ማግኘት ትችላላችሁ። እንዲሁም ደግሞ
ከተልባ ከሲሊየም ሀስክ የመሳሰሉት እነዚህም የፋይበር ምንጮች ናቸው። ለዚህ ፋይበርን መመገብ ድርድር የሌለው ነገር ነው ማለት ነው። ሌላ ደግሞ ማድረግ የምትችሉት ነገር ውሃ በደንብ አድርጋችሁ መጠጣት ያስፈልጋል። ይሄ የሚነገርም ነገር አይደለም። ምክንያቱም ውሃ በደንብ አለመጠጣት ከድርቀት ጋር ይያዛል፣ እንዲሁም ደግሞ ሌላ የጤና ችግሮችንም ያመጣል። ለዚህ ፈሳሽ በደንብ አድርጋችሁ መጠጣት ቢያንስ በቀን እስከ 2.5 ሊትር ድረስ ፈሳሽ ውሃ መጠጣት አለባችሁ። ደግሞ ሲት ባዝ እንለዋለን። አስረዳችኋለሁ ምን እንደሆነ። ውሃ ለብ ታደርጋላችሁ። ለብ ካረጋችሁ በኋላ ጨው ታደርጉበትና እዛ ውስጥ መዘፍዘፍ ከ10 እስከ 20 ደቂቃ ድረስ ማለት ነው። እዛ ውስጥ ቁጭ ማለት ያ ማሳከኩን መቆጣቱን ይቀንስላችኋል፣ ህመሙንም ማለት ነው። ስለዚህ በቀን 3 ጊዜ እንደዛ ብታደርጉ ይጠቅማችኋል ማለት ነው። ሲት ባዝ ይባላል። ውሃ ለብ ታደርጋላችሁ፣ ጨው ታደርጉበታላችሁ፣ የተወሰነ ጨው። ከዛ በኋላ እዛ ውስጥ ቁጭ ብሎ መዘፍዘፍ። ይሄ እንደነገርኳችሁ ማሳከኩንና ህመሙን ይቀንስላችኋል ማለት ነው። ሌላ ደግሞ እጅግ በጣም መጠንቀቅ ያለባችሁና በቤታችሁ ውስጥ ማድረግ ያለባችሁ ነገር ምንድነው? እባካችሁ ስልካችሁን ይዛችሁ ወደ ሽንት ቤት አትግቡ። እንደዛ በምታደርጉበት ጊዜ ራሳችሁን ለሄሞሮይድ ወይም ደግሞ ለመቀመጫ ላይ ኪንታሮት እያጋለጣችሁ ነው። እንደነገርኳችሁ ረጅም ሰዓት አቴንሽናችሁ ስልካችሁ ላይ ስለሚሆን ረጅም ሰዓት ቁጭ የምትሉት ስልካችሁን እየተመለከታችሁ ነው ማለት ነው። ያ ደግሞ ለመቀመጫ ላይ ኪንታሮት ያጋለጣችኋል ማለት ነው። ስለዚህ በፍጹም ስልካችሁን ይዛችሁ መቀመጥ የለባችሁ። ሁለተኛ ነገር ደግሞ ማማጥ መቀነስ አለባችሁ። ሽንት ቤት ገብታችሁ ምንም ነገር ከሌለ ቶሎ መነሳት እንጂ ረጅም ሰዓት ስትታገሉ የምትቆዩ ከሆነ ይሄም ለመቀመጫ ላይ ኪንታሮት ያጋልጣችኋል ማለት ነው። ለዚህ ትልቁ ነገር ምንድነው? ለመከላከል ነው። መከላከል ማድረግ ያለባችሁ የመጀመሪያው ነገር እንደነገርኳችሁ ፋይበር መመገብ ነው። ሁለተኛው ነገር ፈሳሽ በደንብ አድርጋችሁ መጠጣት ያስፈልጋል። ሌላ ደግሞ እንቅስቃሴ ማድረግም የመቀመጫ ላይ ኪንታሮት የሚያዝ እድልን ይቀንሳል። ሌላ ደግሞ ክብደትን ስለሚቀንስ የመጋለጥ እድላችሁን ይቀንሳል ማለት ነው። እንዲሁም ደግሞ ሽንት ቤት ረጅም ሰዓት አለመቀመጥ፣ ወደ ሽንት ቤት መሄድ ሲያስፈልጋችሁ በፍጥነት መሄድ፣ እንዲሁም ደግሞ ሽንት ቤት ሄዳችሁ ምንም ነገር ከሌለ ረጅም ሰዓት መቀመጥ የለባችሁ ማለት ነው። ስለዚህ መቀመጫ ላይ ኪንታሮት የተለመደ ነው፣ ብዙ ሰዎች ላይ ይታያል። ነገር ግን መከላከል ያስፈልጋል። እንዲሁም ደግሞ ህመሙ ካለ ሕክምና ማድረግና በቤት ውስጥ እነዚህ ነገሮች ማድረግ ያስፈልጋል። የሚያሸማቀቅ ነገር አይደለም። ሄዳችሁ ሐኪም ጋር አይታችሁ ሕክምና ያስፈልጋል። አንዳንዴ እስከ ቀዶ ጥገና ድረስ የሆነ ሕክምና ሊያስፈልገው ይችላል። ዶክተር ሶፎንያስ ኤርሚያስ ነኝ። ስለተከታተላችሁ አመሰግናለሁ። ሰብስክራይብ ማድረግ አትርሱ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ሁኑ።